እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተ ጠባ ለኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳውያን ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ ያደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ። ልባችሁን በጣም ጣል አታድርጉባት። የእውነት ከተጣበቃችሁባት ትጎዳላችሁ። ሐዘን የሚጎዳችሁ ልባችሁ የሚደክመው በዚህች ዓለም ላይ ራሳችሁን የጣላችሁ እንደሆነ እኮ ነው። አትጣሉባት። በጣም ከጣላችሁባት ትጎዳላችሁ። ልባችሁንም ሕይወታችሁንም መንፈሳዊነታችሁንም እስክታሳጣችሁ ድረስ አትጣበቁባት። አላፊዎች ብቻ ነን፣ መንገደኞች ብቻ ነን። አታባክኑ። ራሳችሁን አትጣሉ። ጽድቅ እያለላችሁ አትርከሱ። በጎነት እያለላችሁ ክፉ አትሆኑ። ቅንነት እያለላችሁ ክፉ ሐሳቢዎች አትሆኑ። ምክንያቱም መንገደኞች ብቻ ነው። ትኩረታችሁ ጥቂት ብቻ ነው እንጂ ሙሉ ለሙሉ ከሰጣችኋት ታሳመማችኋለች፣ ተሰብራችኋለች፣ ታሳዝናችኋለች፣ ታሳመማችኋለች። በርታ የምትጠፋ ወታ የምትጠልቅ ምስኪን ናት ለራሷ ምን አላት? ስለዚህ መንገደኞች ብቻ እንደሆናችሁ ይሁ አይኖቻችሁ ደስ ከሚያሰኘው ነገር አታጣብቁ። ያልተበቀላችሁ ያልተቀየማችሁ በዝምታ መከራችሁን የቻላችሁ ደስ ይበላችሁ። ከወገናችሁ የመጣውን መከራ የተቀበላችሁ ደስ ይበላችሁ። የእግዚአብሔርን ማህበር መሰላችሁ። በአልጋ ቁራኛ በደዌ ዳኛ የተቀመጣችሁ በመተት አዳሾች የምትሰቃዩ አይዟችሁ። ትምህርት መማር ያቃታችሁ፣ ሥራ አልሳካ ያላችሁ፣ ነገር የተገለባበጠ የመሰላችሁ አንጀታችሁን ለመብላት ወይም ደግሞ ትርኢት ለመስራት ወይም ቃል ለማስተካካት የምናገረው እንዳይመስላችሁ። ከወገናችሁ እንኳን ሳይቀር መከራ ብትቀበሉ የእግዚአብሔርን ማህበር መስላችኋልና ደስ ይበላችሁ። ከሀገራችሁ ሰዎች መከራን ተቀብላችኋልና እውነት ስለተናገራችሁ ከጽድቅ ጋር ስለቆማችሁ አብረዋችሁ የሚሰሩ ሰዎች ነገር እንኳን ቢሰሩባችሁ ደስ ይበላችሁ። በብዙ መከራ በመሰደድም በአገር ሰው መከራ በመቀበልም መቆሚያ መቀመጫ ያሳጧችሁ ብትኖሩ እንኳን ያፈራችሁት ሀብት የጠፋባችሁ የገነባችሁት ቤት የተቃጠለ የፈረሰባችሁ እንኳን ብትሆኑ
ግድ የለም ሆድ አይባሳችሁ እግዚአብሔር የተዋችሁ እንዳይ ምን ይሆንን ነው ካላችሁ የእግዚአብሔርን ማህበሮች መሰላችሁ የእግዚአብሔርን ማህበሮች መሰላችሁ